በጣም ያብለች ተበሰራ ምንም አላረኩም እሺ ለምን እና በጣም አመሰግናለሁ ለማንኛውም ስለጠራሽኝ እኔ አልጠራውክም ስደት ስትወጣ እንዳትሰደጂ እኔ ምንድነው የሚያስፈልግሽ ሲጀመር ሽማግሌ ሊላክና ላግባሽና አብረን እንኖር ያላት የነበረ ልጅ ነው የትኛዋ ናት የዱባይ ናት አይደለችም የሪያድ ናት አይደለችም እንትን ሀገር ናት ሚለው ሰላም 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 የኔ ውድ ቤተሰቦች አላችሁ ወይ እግዚአብሔር ይመስገን በጣም 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 ደህና ነኝ ጠፍቻለሁ ምናምን አቃለው ያው ትንሽ ነገሮች ማርያምን ምንም በቃ እንዳሰብኳቸው አይደሉም እንዳሰብኳቸው ይሄዱልኝ አይደለም በጣም 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 ትንሽ ያስደብሩ ነገሮች ነበሩ በዛው ልክ ደግሞ ስራ ትንሽ በስቶብን ነበር ይሄን ሳምንት በጣም ብዙ ኦርደር እየተቀበልን ነበር በጣም ብዙ ስራ ነበረብን ምናምን እና የቤቱም ነገር አለቅም ብሎን ትንሽ ደረብረብ ስላለብን ነበር ያልመጣ ነው አሁን ግን በደንብ ነው የመጣሁት እና በደንብ ነው የመጣሁት በጣም የሆነ አንድ አዝግ ጓደኛ አለኝና በጣም ነው የምወደው በነገራችን ላይ በጣም የምወደው ጓደኛዬ ነው እና ሁሌ ሊዱ ቤት ሻጣሪኝም ወይ ምናምን ይለኝ ነበር ዛሬ ካሜራ አቁሜ ጠርቻለኝ እዚህ ጋር ሰፈሩም እዚህ አካባቢ ነውና በአጋጣሚ የተነክስላው ቤት ነኝ አለኝ ምናምን ሰው እዚህ ጋር ነው የጠራሁት ሲመጣ ዝም ብዬማ ከቤተሰቦቼ ጋር አላስተዋውቀውም ወይ ቤቴ ዝም ብዬ በነጣ አላመጣውም ብዬ ነው ትንሽ አናድደዋለሁ አስጨዋለሁ እና ደግሞ በደንብ እንድታውቁት ፈልጋለሁ በጣም ስለምወደው ማለት ነው ማለት ብዙም ማይወሩ ብቻ እኛ ጋር የሚቀመጡ በጣም ብዙ ለኔ በጣም ብዙ ባለውለታዬ ነውና ለዛ ነው በቃ ቤተሰቦችን አስተዋውቂኝ ሲለኝ አይና በቃ ላስተዋውቅ ብዬ የጠራሁት እና ካሜራ ምናምን እንዳስኩ ምንም ያውቀው ታሪክ የለም አሁን ዝም ብዬ ነው የጠራሁት ሲጀመር ና ነው ያልኩት አሁን ሲመጣ ደግሞ ማን ጠራክለዋለሁ ማለት ነው እኔስ ግን የምር ላዳርቃችሁ ብዬ ነው ጠርቻለሁ እሱ እስኪመጣ እኔ ልዝፈንላችሁ ልዘምርላችሁ ላሸብሽብላችሁ እንደው ምን ልሆንላችሁ ምን ትሆኑልኝ ልጅም ግን ደውዬለታለሁ አታስቀኝ ካሜራማን ስርዓት ነው ያዝሽ እኔ ለራሴ እንትና ስንት ያሳቀቀኝ ነገር እያለ በነገራችን ላይ እኔ እሱ እስኪመጣ የኖርማሊ ስራ ገጠመኞቼን እየነገርኳችሁ ልጠብቃችሁ በስራ ጉዳይ የዴሊቨሪ ሰርፕራይዝ እንደምሰራ ታውቃላችሁ አይደል እና ስራችን ደግሞ በጣም ከብዙ ሰው ከተለያየ ሰው የተለያየ ማንነት የተለያየ ካራክተር ማርያምን በጣም ከምነግራችሁ በላይ የተለያየ ማንነት ያላቸው ሰዎች ናቸው የሚገጥሙን በዚህ አጋጣሚ ደግሞ ብዙ የሚያዙኝ ሰዎች ከሀገር ውስጥም ከውጭም ናቸው አብዛኞቹም ከውጭ ቢሆንም እና በጣም ነው ማመሰግነው ማለት ፈልጋለሁ በጣም ሰፖርት ያደርጋችሁ ነው ምናምን ማለት የሚያዙኝ ሰዎች በጣም ማለት አምነው ምናምን ደውለው ደስ ይላል ሰው በአንተ ላይ እምነት አሳድሮ ምናምን ስራ መጥቶ አንተን በታማኝነት አድርሰክ ምናምን ከምንም በላይ ደግሞ በጣም ደስ እንዲለኝ የሚያደርገኝ ነገር ምንድነው ስራው ከመጣ በኋላ ሰው የሚደሰተው ደስታ መጥቶ እኔጋ ምናምን እግዚአብሔርን እያለቀሱ ሁላ በቃ ምን ያህል ደስ እንዳላቸው ምናምን ሲገልጹልኝ ቃላት የለኝም በጣም ነው እኔ ራሴ ሳቲስፋይ ማረገው በጣም ደስ የሚለኝ እና ግን በዚያ ልክ የገጠመኝን ነገር ልንገራችሁ ጥሩ ማለት በጣም ብዙ መጥፎ ሰዎችና የመጥፎ ነገሮች ይገጥሙኛል በጣም ከነሱ በካከል ምን አይነት ነገሮች ይገጥሙኛል መስላችሁ ይሄ ላይክ በጣም የተለየ ባህሪ ያላቸው ሰዎች የሆነ ጊዜ ሚስጥር ማውጣት አይደለም እሺ ሚስጥር ማውጣት የሚባለው ስም ሲጠቀስ ምናምን ስለሆነ እንደ ሚስጥር ማውጣት እንድታዩት አልፈልግም ግን ያው ቤተሰቦቼ እናንተም ሰው ሀገር ነው ያላችሁት አብዛኞቻችሁ ነው መማሪያም እንዲሆናችሁ ጭምር ስለምፈልግ ነው እና ምን ገጠመኝ ልጁ ደውላልኝ ምናምን ለፍቅረኛዋ ነው ምናምን ሰርፕራይዝ አርጊልኝ ምናምን ነገር አለችኝ እና በጣም ደስ ብሎኝ ምናምን ያላት ይሄ ሰርፕራይዝ እንዳረግላት የፈለገችበት መንገድ ያላት ደስታ በጣም ለሱ ያላት ቦታ በጣም ያስታውቅ ነበር ከነገራው ጀምሮና በጣም በቃ ማርያምን በጣም ከዛ በጣም ደስ ብሏት ነው እያወራችኝ ያለ እንትና አለኝ ምንድነው የሚገኝበትን ቦታ የጓደኛውን ስልክ ምናምን ሰጠችኝ ልጁን ላገኝበት የምችለው ቦታ ላይ ምናምን ከዛ እንደውም የደወለችልኝ ላት ከቻልሽ ለዛሬ እሺ ዛሬ ስራ አለብሽ ትለኝ አንድ ስራ ነው ያለብኝ ምናምን ነገር በቃ ችግር የለውም እና እቺ መጥሻሽ ተኛው ችግር የለውም አልኩት በቃ እንዳያድር እንደውም ለዛሬ ነው ማለት ስልክ ምናምን ከዛ እኔ ወላ ማረኝ ካሜራ ደቅነሽ ነው በእናትህ ቤተሰቦቼን የሆነ ነገር ያወራቸው
ወይ yes ሰላም በላቸው ፋሚሊዎች። እኔ ቤት ነው ያለኸው በነገር ግን ቆይ ለምን መጣህ? ለምን መጣህ? እንዴት መጣህ? ደውለሽ ጠርተሽ በየሱም ቀንበር ይሰበስቴ አንተን ያልጠራሁትም እጂ አባርልኝ አባትህን ያልጠራሁትም ማን ይጠራው? ይሄ መንፈስሽ ይወጋ። ሰላም ልበላቸው አይደለም አይ ሰላም ልበላቸው። የኔ ቤተሰቦች እኮ ናቸው ቤት እኮ የማንም ምን ሰላምታ ትልቅ ነው። ካሜራማኑ ራሱ ሰላም አላልኩትም። አይቻልም። አይ አይደለም ማን ጠርቶ ልበላቸው። ቆይ በዚህ መንገድ እያለፍክ ነበር? ቤተሰቦች አሁን ማውራት ትችያለሽ። ኖ በዚህ መንገድ እያለፍክ ነበር? አይዮን ሊዲያ የምትመስል ልጅ እዛ አካባቢ ጠራችኝና ደደፍዬ አይገርምም? እውነት በጣም እኔ ደህና አይደለም። ሲጀምር ቪዲዮ ካሜራ እያበላሸብኝ ነው። ቪዲዮ እያበላሸብኝ ነው። ውጣ ማለት እኔ አልጠራሁም ከመጀመሪያው እና ቆይ በእናትህ ሂድ። ሲጀምር ማግባል ቆር እንደውም እሱን ቁረጥልኝ እሺ። ከቻልክ ቁረጣው። ምን ነው የሚቆርጠው? ቆይ እስቲ ቆይ በእናትህ ከዛ ቆይ ቁም ነገር ይሻል በእውነት ሲጀምር እኔ አልጠራሁም። ሲዲያ አስቀም ከዛ ምን አሉኝ መሰላችሁ ኖርማሊ ቦታው ተነገረኝ። እኔ ሄዳለሁ ጌታን ወይ ሂድ በይኝ ሄዳለሁ። ሂድ እኔ ጠርቼ ካለ እንዴ ቆይ ሲጀምር እዚህ ጋር እንደሆንኩ ማነግሮክ ነው የመጣው። አንቺ ነሻ ነግሬዋለሁ። እኔ ለራሴ እዚህ ሰፈር ቪዲዮ መስራት አልችልም። ቆይ አይደለም እዚህ ሰፈር ቪዲዮ መስራት አልችልም። እችላለሁ አዲስ እችላለሁ። ቴንክ ዩ እግዚአብሔር ይስጥ። ሲጀምር እየበጠበጠኝ ነው። እንደውም ስለበጠበጠኝ አስወጣልኝ። ውጣ ወይ ቁረጠው። እንደዚህ ደውለሽ እንደ ጠራሽኝ እኔ ጠርቻለሁ? አልጠራሁትም። ጠራው? እኔ አንቺን አላመሽም። ዝም ብዬ ነው የምቆመው። እንደውም የምታወሪውን እሰማለሁ። ቴንክ ዩ ከዛ እሺ እንዳረብሽኝ ነው ጌታን ቁም ነገር እያወራሁላችሁ ነው። ቆይ ከዛም ኖርማሊ ልጁ ምናምን ላገኘው በእግዚአብሔር ቆይ አንተ ሲጀምር ውጣ። ምን አገባ? ከዛ ስለምን ልጅ ነው የምታወሪው? ቪዲዮ ያበላሻል። አይ የሆነ ልጅ አግኝቼ ምናምን ስትይ እሺ ዝም ብለህ አዳምጠኝና አስረዳሃለሁ። ውጣ ግን አይ ውጣ። የት ነው? ኧረ አልወጣም። እሺ ልጨርስላቸውና ካንተ ጋር እንጨቃጨቃለን። አሁን ይኸውልሽ በስርዓት ቤተሰብን ሰላም ልበላቸው። በመጀመሪያ ምን አገባክ? ቤተሰቦቼ እኔ ቤተሰቦች እንጂ አንተ ቤተሰቦች አይደሉም። እኔ ችግር የለውም ብቻ ፋሚሊ የኔ ቤተሰቦች ናቸው። አንተ ቤተሰቦች አይደሉም። አንተ ሰላም ማለት መብት አለ የለውም። ሰውን ስቀላቀል ዝም ብዬ ነው። ሲጀመር አንተ በግናክ ሰው የምትቀላቀለው ውጣ። ይሄ መንጋ አረከን እኮ ከዛ ልቀላቀላችሁ ይቅርታ። ሲጀመር እኔ አልጠራሁም። ምን ልታረግ በዚህ መንገድ እንደመጣ ካላቀም ኤኒዌይስ ግን ላውራበት ከፈለክ መውጣት ትችላለህ። አልሄድም ሄዳለሁ። አልሄድም። ሂድ እንዴ! አልሄድም የትም አልሄድም። እሺ ላውራ ግን ምንም እንዳታወራ። ኧረ አወራለሁ። ምንም እንዳታወራ። አወራለሁ። እሺ ውጣ። አልወጣም። የትም አልሄድም። ላስቀይምክ ነው። ምንሽ ነው አስቀይም? ይደም ደረቅ ነው። ደውለሽ ጠርተሽ ማስረጃው እንደደወልኩ ላሳይሽ። ከዛ እስቲ በእናትህ ከዛም ቤተሰቦች እሺ አስተዋውቂኝና እሄዳለሁ። አላስተዋውቅም። ያኔ ቤተሰቦችን በነፃ የምትተዋወቀው አንተ ማን ስለሆንክ? ምን እሺ በግ ምናምን በሬ ምናምን ማረድ ነበረብኝ? አዎ እንደውም ሲያንስባቸው ነው። እንኳን በግ ምንድነው እንደ በኦሮሞ ባህል ለጋብቻ ምን ይደረጋል መሰለክ? በጣም ብዙ ከብት ይሰጣል ለጥሎሽ። ሰው እንደዛ ጥሎሽ ጥለህ ምናምን ማለት እና እኔ አሁን እዚህ ጋር ብዙ በሬ ምናምን ጥዬ ነው እነሱ መታወቅ ያለብኝ። በቀጣይ አመጣላችኋለሁ። በቃ እስከዛ ድረስ ዝም በልሽ። በእግዚአብሔር ማርያም ይሁን ነገር እየነገርኳቸው ነው። ምን ትነግሪያቸው? አንዴ ብቻሽ። አሁን አንቺ ቁም ነገር ታወሪያለሽ። ማርያምን ቁም ነገር ነው እያወራ ያሉት። ማርያምን የስራ ገጠመኝ እየነገርኳቸው ነው። ካሜራማን ሪል ነው። ቁም ነገር እያወራች ነው ሊዲያ። ቁም ነገር እደፋ ጌታን እደፋ። ወዲህ ነው የምትደፊው? ኤኒዌይስ ማርያምን ኤኒዌይስ ያላችሁ ፋሚሊ ሲጀምር ቡጣ እኔ ቤት ማለት ነው እንዳውጣልኝ ልጁ የምር ግን የለም። ከዛ ስለምን ልጅ ነው የምታወሪው? በእናትህ የምር ጌታን የሆነ ታሪክ እየነገርኳቸው ሲጀምር ማን ጠርቶክ ነው የመጣው? ውጣ ማለት እንደነካ ደውለሽልኛ እንዴ? ጥራሽ ማስረጃ እንደደወልኩልህ ደውልሽ ስልኬ ላሳይሽ። ደውልሽበት ላሳይሽ። አንተ ነው ደወልኩልህ ማለት በመጀመሪያ ደረጃ አልጠራሁትም። ሲጀምር እኔ ቪዲዮ እየሰራሁ ነው፣ ለዩቲዩብ ቪዲዮ እየቀረጽኩ ነው። መታክ እንደ መንጋ ይሄ የበጎች መንጋ ይመስል ተቀላቀል። ስለምን መንጋ ነው የምትወሪው? እና ለምንድን ነው ሲጀምር እዛ ጋር የለም ስትመጣ እዛ ጋር ስትደርስ እኔ ዞርኩት። ሲጀምር እሱ ፓርት ልቆርጠው ነው እቆርጠዋለሁ ማለት የገባህበት ፓርት እኔ እኮ ላስገባክ ፈልጌ አይደለም። ቪዲዮ እኮ ስሰራ በጥብጦኛል አይደል? አሁን ይሄ ቪዲዮ ምን ያህል
የመጀመሪያው ፓርት ነው ቪዲዮ ሊሆን የሚችለው። እግዚአብሔርን እያናደድሽ ነው። ሲሪየስ በቃ ካሜራውን ዝቅ አድርገውና እኔና እሷ እንወረደ። ካሜራውን ወርደው ያገባ ማረም አረዋከ እኔ ኮን ካሜራውን እስከመልኩ ከፈለክ አልደወልኩልህም ማለት አልደወልኩ ማቼ ደወልኩልህ ስለዚህ ልሄዳት አለ ኢሱዬ እኔ ደውዬልካለሁ። ምን ማለት ነው? ደውዬልሻል ነው የጠራሽ? ነው በቃ ወይ የሆነ ነገር ዞሮብክ ይሆናል። እየቀለድሽ ነው? እሺ በእናትህ እየቀለድሽ እኮ ነው። በጣም ነው ደብረ ማርያም ነው በጣም እያስደበርሽ ነው። ወይ አንተ ልብ ራስ በጣም የምታ ነው ሰውዬ። እሺ ነው ቪዲዮን ልቅረጽበት አንተ ጀመር ቤት ትችላለህ። በክብር እኮ ደውለሽ ምን የጠራሽኝ? እኔ ዝም ብዬ ዘው ብዬ የሚገባ አይነት ሰው አይደለም። በህልም ነው ወይስ በሆነ ነው? እኔ በክብር ደውዬ ና ምናምን ያልኩህ ሲጀመር ሰፈርክ ስለሆነ በዚህ መንገድ ልታልፍ መተክ ነው አይደል? ሰፈር ነኝ ብለሽ አሁን ደውለሽልኝ እኮ እኔ አልደወልኩ ደውዬለታል። እኔ እናንተ ቪዲዮ እየቀረጽን አይደል? ቪዲዮ እየሰራ ነው አይደለም? እሺ ለምን እኔና እሷ ነው ለምን እንደዚህ አይነት ነገር መቀረጽ ይገባል? ምን አገባ ከፈለክ ሄድ ሲጀመር ነኝ ቆርጣለሁ እኮ ሲጀመር መሄድ ትችላለህ። የት ነው የምሄደው? የፈለክበት ይሄን ነው። እሺ ለምን ጠራሽ? እኔ መች ጠራው? አንተ አማል ነኝ። እስቲ ሲቆይና አልዛይመር ጀመረክ? የምን አልዛይመር ነው? ለጥቂት ልትንኮነ ተቀበለሽ ወይኔ ኮነ ነገር ጋር ተገኝታል። እግዚአብሔርን በጣም እያበሳጭሽ ነው። በጣም እያበሳጭሽ ነው። ተበሳጨኝ ምንም አላረኩም። እሺ ለምን እና በጣም አመሰግናለሁ። ለማንኛውም ስለጠራሽኝ እኔ አልጠራውክም። እሺ አልጠራሽኝም። በጣም አመሰግናለሁ። አንተ ምንድነው? ና በቃ እሺ ወሬት ነው ማለት ና ቆይ ኧረ በእግዚአብሔር ይደብራል። ጌታን ማርያም ይደብራል። እየቀለድሽ እኮ ነው። በጣም ነው የሚያስጠላው። ፋሚሊያንስ እንዴት ናችሁ? ደህና ናችሁ ወይ? ይቅርታሽ ማለት ያኛውን ጨዋታ አቀጥላችኋለሁ እነግራችኋለሁ ግን የምር እኔ ነኝ የጠራሁት። መጀመሪያ ያወራ እንደነበረው ግን በነፃ አይገባም እንዴ ፍሪዳ ጥሎ ምናምን ሙክት ጥሎ ይታለክ በጣም ነበር። ምን አይዞህ ምን ነው የደበረክ? አይ እንደዚህ ነው ያትቀል አይቀልም። አይዞህ ስለምስታታለኝ የምር የለም። በእውነት ግን በጣም ነው የምታወቅ የሚፈልገው ቤተሰቦቼን ብዙ ጊዜ እያለኝ ነበር። ሀሳቤን ቀይሬያለሁ። የምር ነውና ምን ላይ ነበር ሁሌ ይሄ ኮሜንት ምናምን ገብቶ ሲያይ ምናምን የምር ደስ ይላሉ ቤተሰቦች ላይ ነበር በጣም ብዙ ጊዜ እና ቤተሰቦችሽን መስሎኝ ነው ያላጣሽ ያራ እና በጣም ብዙ ጊዜ ቤተሰቦችሽን አታስተዋውቂኝ ምናምን ላይ ነበር። ዛሬ ላስተዋውቀው ነው የምር ማስበይበት ምናምን የመጣሁት እሱ እስኪመጣ ብዬ ነበር ያኛውን ጨዋታ የጀመርኩላችሁ። ስን ጨዋታ ቀጥልላችኋለሁ ግን የምር ማለት ነው በቃ በጣም ነበር መተዋወቅ የሚፈልገው። ለዛም ነበር ይዤ የመጣሁት ምናምን ነው ካሜራ በጣም ነው ሰላም በላቸው በስርዓት ታውቃቸው። ያው ያዝ ያው ይቅርታ እንግዲህ ሰስፔንስ ሆኜ መጥቼ አስደነገጠችኝ። ምንም ማድረግ አልችልም እና ዝም ብሎ እንደሚገባ ሰላም ላውራበት ሰላም ልበልበት። አሁን አንቺ ነው ማስወጣሽ። እሺ አሁን አላስወጣት አይደል? እሷ እንደውም ነው እጭ እኔ ሰላምታውን ጨርሼ ምናምን ጠራታለሁ። እንዴው ሰላም በኔ ቤት ስርዓት ቤብ ትንሽ ትጠብቂኝ አይደል? ቤብ ላውራና ይቅር እሺ ሰላም እንዴት ናችሁ የሊዱ ቤተሰቦች? ሊዱ ደህና ናት፣ እኔም ደህና ነኝ እግዚአብሔር ይመስገን። ሊዱ ዛሬ ከምር በዛሬ ቀን እኔን ማስደበር አልነበረብሽም። በጣም ጨቅጭቄያታለሁ። በነገራችን ላይ መች ነው ቤተሰቦችሽን የምታስተዋውቂኝ? ቤተሰቦችሽን መተዋወቅ እፈልጋለሁ። ደስ የሚሉ ፋሚሊዎች ናቸው ያሉሽ ምናምን ብዬ ብዙ ቀን ጨቅጭቄያት ነበረ። ግን ያው ደስ በሚል ነገር አላስተዋወቀችኝም። እና በነፃ አለ በነፃ እንደዚህም ከሆነ ችግር የለውም እንተያያለን። አድዬ ግን እኔ አንበሳ እንተያያለን። ግን አንተም ከሷ ጋር አራባከና አሲረህ ምናምን መምጣት በጣም ነው የሚከብደው። እኔ እንደውም ትንሽ የተረጋጋሁት እሱ ስላለ ነው እንጂ ጥዬሽ ድሮም ሄጄ ነበር። እንትን ነው ተጠራጠርክ እንዴ? እሱን ስላየው ተረጋጋው። መጀመሪያ የተረጋጋው ልጅ ነኝ። ያው እሱን ሳይው ደግሞ ተረጋጋው። መጀመሪያ በጣም ነው የተረጋጋው። እና ቤተሰቦቻችን ልበላ በል እንዴ አሁን ተዋወቃችሁ እኮ። አሁን ፋሚሊዎቻችን እንግዲህ እኔ ደህና ነኝ። ስሜን ነግረሻቸዋል? እሱ ደንገራቸው እንዴ ሙሉ ስሜን ንገራቸው። ከናያቲ ቅድማያት ምናምን አማንት ሙጅላት ረስማ። እሺ ኢሳያስ እባላለሁ። የአባቴ ስም ደግሞ አሌክስ አለማየሁ። አረዳ አለማየሁ ሳይሆን አለሙ
አይ አቆላጰስከው እኮ አለማየሁ ከሆነ ከኛ ቤቱ ጋር ሊንታታብን ነው ለዛ ኦኬ ለካ የእናንተ ቤቱም አለ አለማየሁ አይደለም ምን እየሰራሽ ነው ጀርባ ላይ እኔ አላምንሽም እንዴ አላምንሽም አንቺ የአባቴ ስም አሌክስ ማለት አለማየሁ አይደለም አለሙ ነው ኦኬ እና ቤተሰቦቻችን የሊዱ ቤተሰቦች በጣም ደስ የምትሉ ቤተሰቦች ናችሁ ዲቢዬ በጣም ማመሰግነው የኔ ቸኮላታ የኔ ማርማራታ በነገራችን ላይ በጣም ነው ወዳት በጣም ሲያሸረግድ ነው በፊቴ ሲሪየስ ሪል ምን ካሜራ ፊት ምናምን መስላችሁ ካሜራ ፊት ምናምን ስለሆነ ሳይሆን በጣም ወዳት ጓደኛዬ ናት ስላስተዋወቅሽ ኦ ማይ ጋድ ስለላችሁ እንደዚህ የሚወዱኝ ሰዎች አሉ ትላለህ በጣም ነው የማመሰግነው ኢሱን ይዤላችሁ የመጣሁት ዛሬ በቃ ያን ያህል መጀመሪያ እንደዛ ብሎኝ ስለነበረ ነው በጣም ማለት የነበረው እንትን ሲጠይቀኝ ምናምን በቃ በጣም ነው ይሄ ምንድነው ጉጉት ያለበት ሰው የለም እንደዛ አይነት ነገር ነበርውና በጣም ሰስፔንስ ሆኜ ነበር የመጣሁት አስደነገጣችኝ እንጂ በነገራችን ላይ ነገር አስቤ ነበር እንደው ትቻለሁ ደንገጣን ነበርብኝ እና ይዤ የመጣሁት ለዛ ነው ይዤ በጣም የምወደው ጓደኛዬ ነው በጣም የምወደው ጓደኛዬ ነው የምር ነኝ እና ከዚህ በኋላ እንመጣለን ትመጣለህ እሺ በደንብ ከቤተሰቦቻችን ጋር በደንብ ትተዋወቃለህ እናንተንም ስላገኘ በጣም ደስ ብሎኛል ያ ፊቱ ላይ ስለማውቀው ነው በነጋችን ላይ ነበርኩላችሁ በጣም ቴንኪው አይደለ የራስ ሰው ግን አይመሰገንም እና ግን የምርቁም ነገር መጀመሪያው ነገር እያወራውላችሁ ነበረ የሆነ ገጠመኝ ነበርኛ አይገርምም በስራ አጋጣሚ የሆነ ጊዜ እንደውም ነገር ያለው እኮ ካሳወስክ የሆነ ሰርፕራይዝ ሰርች ምናምን ነገር ልጁ ምን አለኝ መሰልክ ኖርማሊ ሄድንበት ቦታ ለትምህርት እንዲሆናቸው ስለጀመርኩላችሁ ኋላ ጥያቄ እንዳይፈጥርባቸው ልንገራቸው አሁን እጅ በደረት አድርጌ ችግር የለም ኑ አትቀልድ ተማረትና ከዛ ምን እንዳረኝ ታውቃለህ በጓደኛው ምናምን ነው ማለት ጓደኛው ስለተሰጠኝ ምናምን ላገኛቸው ሄድኩኝ ምናምን የነበሩበት ቦታ ሄድኩኝ ከዛ ገብቼ ምናምን ነገር ልጁ ጠራኝ ነገር እኔ ግን ለራሱ ሰርፕራይዝ የሚደረገውን እቃ ነው ይዤለት ሄድኩት ከዛ ጠራኝ ምናምን ሄድኩኝ ቀጥታ አቤት ምናምን ነገር ስለው ሰላም ነው ምናምን ነገር አለኝ ያለው እግዚአብሔር ይመስገን ነው በአጋጣሚ ጓደኛው ናቸው ማን ነው ልጁ ስለው እሱ ነው አለኝ ማለት ሰርፕራይዝ ቢደረግ ደነገጥኩኝ ነገር አልጠበቅኩም እንደዛ ምናምን ከዛ እቃውን ሰጠሁት ቼኩን ምናምን ሰጠሁት ሰርፕራይዝ አልኩት ኖርማሊ ልጁን ቪዲዮ አልተለቀቀም ያው ፕራይቬት በጣም እንዲጠበቅ የተነገረበት ቪዲዮ ስለነበር እኔ ግን እንዲማሩም ብዙዎቹ ደግሞ ኦርደር መቀበላቸው ሰዎች ከሀገር ውጭ ያሉ ሰዎች ስለሆኑ ለራሳቸውም ጥንቃቄ የሚባል ነገር ስላለ አንዳንዴ ሰዎችን በደንብ እንዲያጤኑም ስለፈለኩ ነው የነገርኳቸው ያሉትና ፕራይቬት ይነካል ይቅርታ ግን ማለት ስም ምናምን አልጠቀስኩም ኧረ አይነካም ማለት እንዲማሩበት ነው ኦኬ ቴንክ ዩ እኔም መጀመሪያ በጣም ውስጤን እየከነከነኝ ስለነበረ ነው ከዛ ልጁ ምን አረገኝ መሰለክ ከሰርፕራይዝ ካረኩት በኋላ ምናምን ኬክ ሰጠሁት ስጦታ ነበረው ሰዓት ሽቶ ምናምን ነበር የገዛውለት ሽቶች ነው እሱን ሰጠሁት ምናምን እኔ ነኝ ሌላ ሰው ነው እያለ ነው ልጁ ወላ ጓደኞቹ ምናምን የምረግላ አንተ ነው ይላል በጣም ፌዘኛ ልጅ ይሄ አላ ቀልደኛ የምትለው ተጫዋች የምትለው ሰው ከዛ ከመጫወት ግን ይዘለለ ሰው ነው ከዛ የትኛዋ ናት አለኝ ፖስት ካርድ ላይ አነበብኩላትና ፖስት ካርዱ በጣም የፍቅር ቃል ነው የተጠቀመችው ከምልህ በላይ እግዚአብሔርን ወላ ደግሞ ከሰርፕራይዝ በኋላ ድምጿን እያለቀሰች ነው ሪካርድ ያደረገችልኝ ደስ ብሏት ማለት ነው ከዛ የትኛዋ ናት አለኝ የሚጠራት በቅጽል ስም ነው ለየት ባለ ስም ማለት ሰው ያንተዋ እንደዚህ ምናምን ብዬ ሳነብለት ጀለስ የትኛዋ ናት እንትና ናት እንትና ብሎ ስም ይጠራል የተለያየ ስም ማለት እግዚአብሔርን ነው ማለት ከዛ ባክ እንትና አይደለችም እንትና ናት እሺ እንትና ትሆን ይላል ልጁ ማን እንደሆነች ሳላቅ አመሰግናለሁ በላልኩት በቃ ግራ ሲገባኝ አመሰግናለሁ ብሎ ብዙ ጊዜ ወንዶች ግን ማርያምን ክፉ ናቸው ጌታ ጭራሽ ሁሉም ወንድ ማለት አይ ስንት ሴት በተመሳሳይ ስም ቢጠራ ነው ኖ ስንት ሴት ቴንክ ዩ ኖ አይደለም ሁሉም ወንድ አንድ አይደለም አሁን ለምሳሌ እሱ ልክ ነህ እኮ ግን ስንት ሴት በተመሳሳይ ስም ቢጠራ ነው የትኛዋ ናት ያለው ኢማጂን እኔ ምንም አይደለም ልጅቷ ደግሞ ስትነግረኝ ከዚህ ሀገር ከመውጣቴ በፊት አለች ስም ጠቅሰሽለት ነው የትኛዋ ናት የትኛዋ ልጅ ናት ልጅቷ ደግሞ አስቀድማ ስትነግረኝ ከሀገር ሁላ እንዴ ስደት ስትወጣ እንዳትሰደጂ እኔ ምንድነው የሚያስፈልግሽ ሲጀመር ሽማግሌ ሊላክና ላግባሽና አብረን እንኖር ያላት የነበረ ልጅ ነው የትኛዋ ናት ዱባይ ናት አይደለችም የሪያድ ናት አይደለችም እንትን ሀገር ናት ሚለ
እና ምን ልላችሁ ፈልጌን መጀመሪያ ስለጀመርኩላችሁ ነው። በእርግጥ ይሄ ከሰው እንትን ያው ሁላችንም እንደየመልካችን ባህሪያችን አስተሳሰባችን በጣም ይለያያል። ግን እንደዛ ቢሆንም ደግሞ አንዳንድ ቦታ አለ በቃ በጣም ሰዎች ቢያንስ ሚዛን ላይ ማስቀመጥ ያለብን ሰዎች አንዳንዴ ለማን ነው ምን ማድረግ ያለብኝ ምናምን ገንዘባችሁን የምታስቀምጡበት ምናልባት ይሄን ለመምከር እኔ ቦታዬ ላይ ሆን ይችላል። ግን ሴት ነኝ አንደኛ አውቃለሁ። በተለይ ደግሞ በስራ አጋጣሚ በጣም ብዙ ሰዎችን በጣም የተለያዩ ሰዎችን ነው ማገኘውና እነዛ ሰዎች ምን አይነት ስሜት ነው የሚኖራቸው ምን አይነት አስተሳሰብ ነው የሚኖራቸው እኔ እህቶቼ ስለሆኑ ማርያምን እኔ በጣም ነው የሚተሰማኝ። ከልጅቷ እኔ ነኝ ያዘንኩት በቃ ምን ብዬ ልግለጽልህ። እያለቀሰች ምን ያህል እንደምትወደው የነገረችኝ ልጅ ሄጄ እዛ ጋር የራዶናት የዱባዩ አይደለችም ባካ እንትን ነገር ሆናት ሲል እግዚአብሔር ነው ማለት በቃ ምን ያህል ኢሞሽን እንደሆንኩኝ በልጁ ፊቱላ በጣም እና በቃ አንዳንዴ ማድረግ ያለባችሁ መጠንቀቅ ያለባችሁ ያ እሷ ደግሞ ምን አለችኝ መሰለህ ቪዲዮ ላኪልኝ ካለችኝ በኋላ እያወራኋት እንትን አለችኝ ደስ አላለው ማለችኝ። እኔ ምንም አላወራውላትም። ደስ አላለው ማለት ምን ነው ተፈጥሮ ነው ስላት ለኔ ከምታደርጊ ለቤተሰቦችሽ ብታደርጊ አይሻልም ነበር ብሎ መለሰልኝ አለች። ኢማጂን ለቤተሰቦቿ ምን ታርግ ልጅ አያውቅም። ቢያንስ ይሄ ኖርማል ሰው ቢሆን ኖሮ እንደዚህ አይነት ምላሽ ይሰጣት አይችልም። ይሄ እኮ ምላሽ በጣም የሚሰብር ነው። ታውቃለህ እሱን ለማስደሰት ፍቅሬን ለመግለጽ ብላ ያደረገችው ነገር በእንደዚህ አይነት ኢሞሽን የሚያደርግ ነገር ቃል ሲሰብራት ሪጀክት ሲያደርጋት ከብዳል። ኢማጂን ስለዚህ ደስ ያለኝ ምንድነው ታውቃላችሁ የምር ስለደገፈኝ ደስ ብሎኛልና እንደዚህ አይነት ሰዎችም ስላሉ አንዳንዴ ለማን ነው የሆነ ነገር ማድረግ ያለብን ለማን ነው ደግሞ ዘብ መቆም ያለብን ወይ ለማን ነው እንትን ማለት ያለብን። አሁን እርሷ በትንሽ ብር የሰውየው ማንነት ተረዳች ይመስለኛል አይደል አባ እንደዛ ነው የተረዳሁት። እሱስ ምን ይፈጠር ምን የሚያውቀው ታሪክ የለም። እኔ ምንም ያልኳት ነገር የለም። ራሱ በመለሰላት መልስ ነው እሷ የሚያዘችው። ምክንያቱም እኔም እዚህ ጋር ሪሌሽን ማበላሸት ስለሆነ እና ግን ምን ልላችሁ ፈልጌ ነው በጥቅሉ በጣም ብዙ አጋጣሚዎች አሉ። ምናልባት በጨዋታ መሀል እናነሳቸዋለን ከዚህ በኋላ ግን ለማን ምን ማድረግ እንዳለባችሁ በደንብ ወይ ደግሞ ይገባዋል ወይ እና ደግሞ ፈትኗቸው ይመስለኛል አይደል ፈትኗቸው ለሳት ነግሪ ይሄን የመሰለ ቁም ነገር አንተ ነገር ያለው አንድ አንድ ነገርሽኛል ግን ከዚህ አይደስ ይሄ በጣም ከባድ አጋጣሚ ነው። እንዳጠቃላይ ግን ምን ለማለት ነው የፈለገችው ሊዱ ተጠንቀቁና ማለት ማድረግ ያለባችሁን ነገር ለማንና እንዴት ነው የሚደረገው እና ደግሞ ፈትኗቸው። አንዳንዴ በርግጥ ፈተና ያለፈው ሁሉ እንትን አይደለም ፈተና ያወደቀም ሁሉ የተሳሳተ አይደለም። ግን በቃ ቢያንስ በተቻላችሁ አቅም አጤኗቸው። የሰው ምን አይነት ስሜት አለው ለን ሌላ ሰው የሚያወራ ሰው ከሆነ ሰው ሀገር ናት አስበዋል። አሁን እቺ ልጅ ብሯን እየቀፈቀፈችለት ቢሆን እዚህ ትዳሪ ይሆነኛል ህይወት ይሆነኛል እያለች የሆነ ነገር እያደረገችለት ቢሆን መታ የምትሰበረውን አሰባበር አስብ። ከባድ ነው በጣም ደስ ብሎኛል። ማርያምን ለምን ደስ እንዳይነ ተቃላችሁ የሆነ ማለት ወንዶ ነው ስሜቴ በደንብ ገብቶት ከጎኔ ስለሆነ ደስ ብሎኛል። እና ቤተሰቦችን አንተ ዝጋ ዛሬ እስቲ እኔ በጣም ነው የምወዳችሁ። እሺ ቤተሰቦቻችን እኔ ግን ዛሬ ሊዱ ላይ ለየት ያለ ነገር ያየሁት ነገር ቁም ነገረኛ ነሽ፣ በጣም ቁም ነገረኛ ነሽ፣ ቁም ነገረኛ ነሽ። ቤተሰቦቻችን እንግዲህ አይ በመጨረሻ አሪፍ ነገር ሰምቻለሁ፣ ደስ ብሎኛል እና እንወዳችኋለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሊዱዬንም እንደዛ ኮሜንቶች በጣም አነባለሁና በጣም ይወዱሻል። በጣም የሚወዱሽ ቤተሰቦች ናቸውና ያሉት ሁሌም ከጎንሽ ይሆናሉ ብዬ አስባለሁ። በሌላ ቪዲዮ እንመጣለን፣ በደንብ እንመጣለን። ሰብስክራይብ ያደርጋችሁ ደግሞ ቤተሰብ ሁኑ። አካውንታችንን ሞቅ ለመቀን አድርገው። በነገራችን ላይ አንድ የምጠይቃችሁ ነገር ቢኖር አሁን የተናገርኩት ታሪክ ለሆነ ሰው ሊጠቅም ይችላልና በተቻላችሁ አቅም እንደዚህ ለምታውቋቸው ሰዎች ለጓደኛ ለቤተሰብ ብቻ አላቅም ሼር አድርጉላቸው ምናምን አይደል በጣም ሼር አድርጉላቸው እና በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እንወዳችኋለን። ባይ እኔ እና አንቺ ግን ቤት እናወራለን። እናንተ ግን ቻው